ሰላም የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ ውድ ተመልካቾቻችን በዛሬው ዕለት ዓለምን እያነጋገረ ያለውን አዲስ መረጃ ይዘንላችሁ መጥተናል። እስከ ፍጻሜ ድረስ ከኛ ጋር ትቆዩ ዘንድ የአክብሮት ግብዣችን ነው። አሜሪካ የሚገኘው ታዋቂው ዩኒቨርሲቲ ማክስ ለምትባለው ይንጉርጉር ድመት የክብር ዶክተሬት ሰጠ። ዳይሬክተር እንደተናገሩት ይንጉርጉሯ ድመት በተለያየ ጊዜ ከተማሪዎች የማትለይና ግቢ ውስጥ በመመላለስ መምህራኖችን የምታዝናና ምንም ያህል ደብተርና እስክሪብቶ ይዛ ወደ ዩኒቨርሲቲው ገብታ ባትጽፍና ባትናገርም በፍቅርና በመመላለስ እንዲሁም ደግሞ መምህራኖቹን በማዝናናት ለረጅም ዓመት በእኛ ግቢ ውስጥ የቆየች ስለሆነች እኛም ሰዋዊነት ተሰምቶን ተማሪው ከዚህ ተምሮ ወደ የቤቱ ሲሰማራና እንዲሁም ደግሞ ግማሹ ዶክተሬት ግማሹ ፕሮፌሰር ተብሎ ሲመረቅ ለሷ ስለምን ይቀራል ስንል የክብር ዶክተሬት ሰጥተናታል ሲሉም ተናግረዋል። ድመቷን ያሳደጓትና ሲንከባከቧት የነበሩ ደግሞም እንደ ልጃቸው የሚመለከቷት ወይዘሮ አሻሊዶ ለተለያዩ ሚዲያዎች በሰጡት ቃለ መጠይቅ ድመታችን ሰላማዊ የሆነች እንዲሁም ደግሞ ከማንኛውም ሰው ጋር ተግባብታና ተነጋግራ ተስማምታ የምትኖር በፊቷ ላይ ፈገግታ እንጂ አዘን የማይታይባት ሁልጊዜ ወደ ዩኒቨርሲቲው እየሄደች ከተማሪዎች ጋር የምትጫወትና መምህራኖቹን የምታዝናና መልከ መልካምና ጥሩ የሆነች ድመት ናት ሲሉም ስለ ድመታቸው ተናግረዋል። ይህ በእንዲህ እንዳለ ወደ ሀገራችን ወደ ኢትዮጵያ ስንመለስ ደግሞ አንዳንድ ምሁራን ሲናገሩ ሀገራችን ኢትዮጵያ ቀደምት የቅዱሳንና የሰማዕታት እንዲሁም ደግሞ የፍቅርና የአንድነት የሰላም ደሴት ሆና ሳለ ሰላም ከኛ ርቆ አንድነትም እየተንሸራተተ በመጣበት በዚህ ጊዜ እግዚአብሔርን አያውቁም። እግዚአብሔራቸው አገራት ግን በእንደዚህ አይነት ተግባር ከሰው ልጅ አልፎ ለእንስሳት እንኳን ክብር እየሰጡ መገኘታቸውን ስንመለከት እንገረማለን በማለት አስተያየታቸውን ሰጥተዋል። አጫጭር ዜናዎቻችን ይቀጥላሉ። አብራችሁን ስለቆያችሁ እናመሰግናለን።